ወደ ቃሉ ልምጣ። እንዳካፍላችሁ በልቤ የተቀመጠውን የእግዚአብሔርን ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። እመን ብቻ በሚል ርዕስ እናገራለሁ። ዘማሪው ስለ እምነት ሲናገር ነበር። በዚህ ክፍል ላይ 3 ተአምራቶችን እናያለን። ማርቆስ ወንጌል ምዕራፍ 5 የማርቆስ ወንጌል በመንፈስ ቅዱስ መነዳት ወንጌላዊ ማርቆስ የጻፈው የወንጌል ክፍል በቅርብ ተደራሽነት ይህ የወንጌል ክፍል የተጻፈው በሮም ለሚገኙ ክርስቲያኖች እና ማርቆስ ወንጌል ምዕራፍ 5 ላይ 3 ትልልቅ ተአምራቶች እናነባለን። የእግር ብረት እና የእጅ ብረት ያልቻለው በመቃብር ቦታ በገደላ ገደል ይጮህ የነበረ በአካባቢው ይኖር የነበረውን ሕዝብ ያስጨነቀ ሌጊዮን የሚባል ጭፍራ የሰፈረበት አንድ እብድ ሰው በኢየሱስ መገኘት ነፃ እንደወጣ ቃሉ ያስተምረናል። ያብቻ አይደለም። ኢየሱስ ከእንስሳት ይልቅ ከማቴሪያል ይልቅ ቫልዩ የሚሰጠው ለሰው ልጅ እዚህ ጉባኤ መሃል ያለን እያንዳንዳችን አመጣጣችንና ስታተሳችን ምንም ቢሆን የተፈጠርነው በእግዚአብሔር አምሳል ስለሆነ የተገዛነው በክርስቶስ ኢየሱስ ደም ስለሆነ ማንም ከማንም አንስም፣ ማንም ከማንም አይበልጥም። አጠገባችሁ ያለው ወንድም፣ አጠገባችሁ ያለችው እህት ከእግዚአብሔር የተነሳ ከክርስቶስ ኢየሱስ ደም የተነሳ የከበረች ናት፣ የከበረ ነው። ስለዚህ ጌታ ኢየሱስ አጋንንቶቹ ሲለምኑት፣ ሌጊዮን ሲለምነው ለሰው ቫልዩ የሚሰጠው ኢየሱስ 2000 በሚያክሉ በሜዳ ላይ ተሰማርተው በነበሩ እሪያዎች ወይንም አሳማዎች ውስጥ ሌጊዮን እንዲገባ ፈቃድ ሰጠ። ፈቃድ ያገኘው ሌጊዮን 2000 አሳማዎችን ወይንም እሪያዎችን እያንደረደረ ባህር ውስጥ ጨምሮ ገደላቸው። ሰይጣን ካገኘ ይገለናል። ሰይጣን ገዳይ፣ ሌባው የሚመጣው ሊያርድና ሊያጠፋ ነው ይላል። ሰይጣን ወጣት ይገላል፣ ሴት ይገላል፣ ወንድ ይገላል፣ ሕፃን ይገላል፣ ምሁር ይገላል፣ ፖለቲከኛ ይገላል። ሰይጣን እንዳይገለን ግን ከለላ የሚሆነንን ኢየሱስን መያዝ አለን። ኢየሱስ ያለው ቀጥሎ ይኖራል። ኢየሱስ ያለው አይፈራም። ስለዚህ ሰይጣን የያዘውን ይህንን ሰው ነፃ ካወጣ በኋላ ወደ እሪያዎች ውስጥ እንግባ ብሎ የለመነውን የሌጊዮንን ኃይል ኢየሱስ ፈቃድ ሰጠ። እረኞቹ ተደናገጡ። 2 ስሜት ውስጣቸው ጫረ። በሰውየው መዳን አግራሞት ውስጣቸው ሲጭር፣ በሌላ መልኩ ደግሞ የገቢ ምንጫቸው የሆነውን 2000 አሳማ በማጣታቸው ጌታ ኢየሱስ በዛ ከተማ የሚቀጥል ከሆነ የሚቆይ ከሆነ ከዚህ የበለጠ የኢኮኖሚ ኪሳራ ይገጥመናል ብለው እባክህን ከከተማችን ውጣ፣ ከከተማችን ልቀቃሉ። ዛሬም በምንኖርበት ዓለም ከሰው ይልቅ ማቴሪያል የገነነበት፣ ከሰው ይልቅ ገንዘብ የሚወደድበት ክቡር የሆነው የሰው ልጅ የክርስቶስ ኢየሱስ ደም የፈሰሰለት የሰው ልጅ በሰው ልብ ውስጥ ቫልዩ ወይም ስፍራ ያጣበት ዘመን ላይ ነው የምንኖረው። ኢየሱስ ከማቴሪያል ይልቅ ስፍራ የሚሰጠው ለሰው። አጠገባቸው ያለውን ሰው ክቡር ሰው ነበሩ፣ ጠቃሚ ሰው ነበሩ፣ ተራ ሰው አይደለም በሉ፣ ወፍ ዘራሽ አይደለም በሉ፣ ምናምንቴ አይደለም በሉ። በክርስቶስ ኢየሱስ ደም የተገዛ የተከበረ ሰው ነበሩ። አጨብጭቡ። ይህን አገልግሎት ካገለገለ በኋላ የምኩራብ አለቃ የሆነ ኢያኢሮስ የሚባል ሰው በጣም የሚወዳት የ12 ዓመት ልጁ በጠና ታማ ስለነበር ኢየሱስ እግር ስር ወድቆ ደጅ ጠንቶ እባክህ በጠና የታመመችውን
ሞት አፋፍ ላይ ያለችውን ልጄን ፈውስልኛል። ራሳችንን በጌታ ፊት ስናዋርድ መልስ እናገኛለን። ይሄ የፖሊስ ሰራዊት ኮከብ ወይ ኮሎኔል ጀነራል ሻለቃ የምንለው ማዕረግ ቦታው ላይ ይሰራል። እዚህ ቤት ከመጣን ሁላችን እኩል ፓርላማ ገብተን አገር መወከል ቦታው ላይ በጣም ጠቃሚ ነው። ቸርች ግን ስንመጣ ሁላችንም እኩል ነን። ድሃ ወይም ሀብታም፣ የተማረ ወይም ያልተማረ፣ ባለስልጣን ወይም ተራ ሰው በዚህ ቤት እኩል መብት አለ። ሁሉንም ሰው የሚያስተናግድ ስፍራ በዓለም ላይ ቤተ ክርስቲያን የጻድቃን መከማቻ አይደለችም። የኃጢአተኞች፣ የደከሙ ሰዎች፣ ግራ የገባቸው ሰዎች የተለያየ ሐኪም ቤት ዞረው ለኪኒንና ለካርድ ማውጫ ገንዘባቸውን ጨርሰው ተስፋ የቆረጡ ሰዎች መከማቻ ነው። ሁሉም ሰው በዚህ ቤት እኩል መብት አለ እና ልመናውን ከሰማ በኋላ እየሄደ እያለ ሌላ ደግሞ 12 ዓመት ችግር ያለባት ሴት በእምነት ተሞልታ ወደ ኢየሱስ መጣች። ደም ይፈስላት የነበረ ገንዘቧን ለባለመድኃኒቶች የከሰረች 12 ዓመት ሙሉ ደም ስለፈሰሳት ትዳሯን ያጣች፣ ማህበራዊ ግንኙነቷ የተበላሸ፣ ሐኪም በተባለ አዋቂ በተባለ ቦታ ሁሉ ሄዳ ገንዘቧን የጨረሰች፣ ተስፋዋን የጨረሰች፣ ግራ የተጋባች ሴት አንድ ዜና ሰማች። የኢየሱስን ወሬ በነፃ የሚፈውስ አለ፣ ሁሉንም የሚያስተናግድ አለ ሲባል ሰማች። ሰው ሲጨርስ የሚመጣበት ቦታ የት ነው ካላችሁ፣ ቤተ ክርስቲያን ስንጨርስ፣ በሰው ያለንን ተስፋ ስንጨርስ፣ በኪሳችን ያለው ገንዘብ ሲያል ያዋጡናል ብለን ያላቸውን ኦፕሽኖች ወይም አማራጮች ሞክረን ጥርቅም ብለው ሲዘጉብን የምንመጣበት የመጨረሻ አማራጫችን ቤተ ክርስቲያን። ሴት እምነት ተሞላች። ይፈውሳል ሲባል ሰምታ ውስጧ እምነት ሞላባት። አቅም አሳጥቷታል። 12 ዓመት የፈሰሰው ደም ቢሆንም ግን የሰማችው ዜና ስንቅ ሆኖ ውስጧ ገባ። ጨጓራው ምግብ መፍጨት ለማይችል ሰው በደም ስሩ ግሉኮስ ነው የሚሰጠው። ጣጣው ያለቀ ምግብ ይሰጠዋል እንዲበረታ። እቺ ሴት ደሞ አልቋል። ነገር ግን እምነት የሚባል ግሉኮስ ተወግታለች። በእምነት አቅም አግኝታለች። ወዳጆቼ ሆይ መኪና ኖሮን፣ ቤት ኖሮን፣ ደሞዝ ኖሮን ተስፋ ካጣን ሞተናል። ግን ምንም ሳይኖረን ተስፋ ካለን፣ ተስፋ ከሰነቅን፣ አሁን ያለው መከራችን፣ አሁን ያለው እጦት፣ አሁን ያለው ግራ መጋባት የጊዜ ጉዳይ ነው እንጂ ይለወጥ። እዚህ ሴት ውስጥ እምነት ገብቷል። ከፊት ለፊት ሄጄ ትንቢት ይናገርልኝ ቃል ያውጣብኝ አላለችም። ከፊት ለፊት ብትሄድ በተስኪያን እንደገባች ውሻ እያንዳንዱ ሰው ባገኘው ዱላ ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ ወግሮ ይገላታል። ደም የሚፈሰው ሰው፣ ደም የሚፈሳት ሴት ከአይሁዳዊ ማህበረሰብ የመቀላቀል ሕጋዊ መብት የላትም። ግን ተሽሎክሉካ ከኋላው ሄዳ የኢየሱስን የጨርቅ ጫፍ ነካች። በእምነት ስለነካችው ኢየሱስን መልሶ ነካት። ከኢየሱስ ኃይል ወጣ። ዛሬ ከሰዓት ኃይል ይወጣል። የስቃያችሁን ምንጭ የሚያደርግ ኃይል ይወጣል። the power of resurrection የትንሣኤው ኃይል፣ የወደቁትን የሚያነሳ ኃይል፣ ያዘኑትን የሚያጸናና ኃይል፣ የመንፈስ ቅዱስ ኃይል ዛሬ ከኢየሱስ ይወጣል። ጩና ብለን አሜን በሉ። አጋንንቶች የማይችሉት ኃይል፣ ሟርተኛ ደብተራ ቃል ብቻ የማይችለው የእግዚአብሔር ኃይል ዛሬ በዚህ ጉባኤ ይገለጣል። ኃይል ወጣ እና እቺ ሴት ለ12 ዓመት የሚፈሳት ደም ቀጥ አለ። መፍሰስ አቆመ። በሰውነቷ አውቃለች፣ ደግሞ አልፈሰሰ
በኦዴስ ነበር ጨርሰው ብዙ ጨርቅ ነው ደራርባ ታረግ የነበረው እና ሲቆም ይታወቃል። ተንቀጠቀጠች። ማነው የነካኝ አለ ኢየሱስ። ሐዋርያው ጴጥሮስ ምን ለማለት ፈልገ ነው? ሎጂካሊ ስታስበው ይሄ ሁሉ ሰው እያጋፋ እየተሻሸ ከመልቲቲዩድ መካከል እንዴት ነው ማነው የነካኝ የሚለውን ጥያቄ መመለስ የምንችለው? ማነው የማይነካ? ማነው የማይተሻሽ? ማነው አንተን የማይፈልገው ብለው ሐዋርያው ጴጥሮስ ሲጠይቁት ሲሉት ኢየሱስ ደግሞ ኖ ስለሚያጋፋኝ የሆነውን አለው ብሎ ስለመጣው ስለ ጋዜጠኛው፣ ስለ ወሬኛው፣ ስለ ቲክቶከሩ፣ ስለ ዩቲዩበሩ አይደለም ያልኩት። የምር ሁሉ ቲክቶከር ማለት ነው። ይሄ ሰው ስለሚያጠፋው ያያ እንዳይነ ተናላ እሱ መዝሙር ነው። ይሄ ሰው ስለሚያጠፋው ብሔር ይሳደባል፣ ቸርች ይሳደባል፣ የነቢያትን አገልግሎት የሚያንቋሽሹዋል፣ የዝማሬን አገልግሎት የሚያንቋሽሹዋል። አራት በአራት ቤት ተቀምጠው ለአንድ ነፍስ መዳን ሳይሆኑ ተችያሉ። የእነሱ ልብስ ከወዴት ያልቃል ብዬ ሳስብ ከመቀመጫቸው ነው ያልቀው። ይጸልይ ሰው ልብስ ደግሞ ከምኑ ነው ያልቀው? ጉልበቱ ታውቃላችሁ። ወንድሞቻችን ስለሚጸልዩ እዚህ ጋር ግንባራቸው ይደርቃል። የኛ ደግሞ የሚከፍረው እዚህ ጋር አሁን ይሄን ከፍላችሁ እዚህ ጠባሳ እንጸልያለን። የኛ አቅም ያለው እዚህ ጋር ሲበደባ ነው። እነሱ ቆመው የደገሙትን እኛ ተንበርክከን እናፈርሰዋል። እነሱ ቆመው ያዋረዱትን እኛ ተንበርክከን እናፈርሰዋል። ተዋሩቀን አይደለም በዘመድ አይደለም እናፈርሰው፣ እኛ ተንበርክከን እናፈርሰዋል። ራካታላ ባሺካ ፓራታላ ባይ ያ እናፈርሰዋል። 100 ዓመት ሊፈጅ ይችላል የጠላት ስራ። 1 ዓመት 2 ዓመት 3 ዓመት ብቻ ምንም ያህል ዓመት ይሰራ፣ እኛ ተንበርክከን እናፈርሰዋል። ለሊት 9 ሰዓት እንነሳለን፣ እናፈርሰዋል። ጩሁና በደንብ አሜን በሉ። እንደገና ጩሁና በደንብ አሜን በሉ። እዛ ራሷን መሰወር ስላልቻለች በአደባባይ ወጣች። ልናገር በነቢያት መንፈስ በ2018 አንዳንዶቻችሁ ወደ አደባባይ ትወጣላችሁ። ለምን እንደምትወጡት? ለምስጋና ትወጣላችሁ። ተሹማችሁ ትወጣላችሁ። ተቆሳችሁ አድጎ ትወጣላችሁ። ታሪካችሁ ተለውጦ ትወጣላችሁ። 2018 የብዙዎቻችሁ የአደባባይ ዓመት ነው። ተደብቃችኋል፣ ተሽሎክልካችኋል፣ አንገት ደፍታችኋል። አሁን ግን ምስጋና ይዛችሁ ቀና ብላችሁ በአደባባይ የምትቆሙበት ዓመት ነው። በአደባባይ ቆማ እኔ ነኝ 12 ዓመት እንደሚፈሰኝ የነበረ አሁን ደግሞ በፈጠነ ሁኔታ ከስቃይ የዳንኩት እኔ ነኝ አለች። ጌታ ኢየሱስ እንዲህ አላት፣ እምነትሽ አድኖሻል። በሰላም ምንሽ አድኖሻል፣ ምንሽ አድኖሻል። እዚህ ጉባኤ ያላችሁ ሰዎች አንድ ነገር ከዚህ ከሰዓት በኋላ አውቃለሁ። ምን? እምነት። እስቲ በደንብ አሜን። ምን አለ? እምነት ብቻ። ይሄ ብቻ ብዬ ልጨርስ። ምንድነው እምነት? What is the definition of faith? እምነት ምንድነው? እምነት በጣም የምታውቁት ቃል ነው የምነግራችሁ። እምነት ማለት ከኔ ጋር ናችሁ? ዕብራውያን መጽሐፍ ምዕራፍ 11 የምታውቁት ቃል እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። እንግሊዝኛውን እና መጽሐፍ ስታነቡ ኮንፊደንስ የሚሰጥ ነው። እምነት አልሆነም፣ ተጨባጭ አልሆነም፣ እጅ አልገባም። አማኝ ሰው ኮንፊደንሻል፣ ኪሱ ባዶ ነው፣ ግን ኮንፊደንስ። ዙሪያው ያለው ወሬ ጥሩ አይደለም፣ ግን ኮንፊደንስ አለ። ኮንፊደንስ ቀና ብሎ ነው የሚሄድ። ብር ካላቸው ሰዎች፣ ስልጣን ካላቸው፣ ዘር ካላቸው ሰዎች በላይ ኮንፊደንስ አለ። ኮንፊደንስ አለ። ምን አይነት ሰው? አማኝ ሰው፣ እምነት ያለው ሰው። ዛሬ እግዚአብሔር አንድ አማኝ ይፈልጋል። በ1,000 ብር ደሞዝ የ20 ሚሊዮን ብር ህንፃ ሊደራደር አማኝ ሰው፣ ባዶነቴን ይሞላል የሚል አንድ አማኝ ሰው እግዚአብሔር ይፈልጋል። የእምነት ዲፊኒሽን 11 ላይ ያለው
ጌታ ኢየሱስ እችን ሴት በሙሶ ከስቃይ ስነሻለ ብሎ ካሰናበተ በኋላ ከኋላው የምኩራብ አለቃ የሆነው ኢያኢሮስ እየተከተለው እና አንድ ሰው መጣና መምህሩን አታድክመው ልጅ ሞታለች። ምን አይነት ወሬ ሰምታችሁ እንደመጣችሁ አላውቅም፣ ግን ያንን ወሬ በሌላ መረጃና ወሬ ሚሽን እግዚአብሔር ጉልበት ያለው ሞታለች መምህሩን አታድክመው ብሎ አንድ መርዶ ነጋሪ ሲነግረው ኢየሱስ ደግሞ እንዲህ አለ፣ እመን ብቻ እንጂ አትፍራ። እመን ብቻ እንጂ። የሰማኸው ነገር የሚያስፈራ ነው። የሰማኸው ነገር ፍራሽ አስጥሎ እንድትቀመጥ ወይም እንድታለቅስ የሚያደርግ ነው። አንተ ግን ምን አድርግ? እመን ብቻ እንጂ አትፍራ። አንድ ሰው ይሁንና በደንብ አሜን ይበል። አምናለሁ አልፈራም በሉ። ድገሙና በሉት። የሰማችሁት ሞት አለ፣ የሰማችሁት መርዶ አለ፣ የሰማችሁት የኪሳራ ወሬ አለ። ዛሬ በነቢያት መንፈስና በእግዚአብሔር ቃል ሆኜ ወደ እያንዳንዳችሁ መልእክት አመጣለሁ። እመን ብቻ እንጂ አትፍራ። ጌታ ኢየሱስ ኢያኢሮስን እጁን ይዞት አባት ነኝ ልጅ ነገር ምን ሆነ ይገባል። ከፍተኛ ድንጋጤ ኢያኢሮስ ውስጥ አለ። ግን ከኢየሱስ ጋር እየሄደ ደረሱ። ከፍተኛ የሆነ ለቅሶ አለ፣ ጫጫታ አለ። ጌታ ኢየሱስ ለቅሶ ቤት እንደደረሰ እንደዚህ ያለ በጣም የምታውቁት ቃል ነው። ጫጫታ፣ ከፍተኛ የሆነ ጫጫታ ነው ያለው። ጌታ ኢየሱስ እንደዚህ አለ፣ በኢየሱስ ስም አነበዋለሁ። ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? ስለምን ታለቅሳላችሁ? ሁናችሁ ያለውን ሰዓት ትንጫጫሉ። አታልቅስ። ራእይ መጽሐፍ ምዕራፍ 5 ላይ ራእይ ያየው ዮሐንስን ከሽማግሌዎቹ አንዱ እንዲህ ነው ያለው፣ አታልቅስ። ለምን? የይሁዳ አንበሳ የሙታን በኩር ተነስቷል። አታልቅስ ብዬ ስል ከገንዘብ የተነሳ ከዘር የተነሳ ከአካዳሚካል ኳሊፊኬሽን የተነሳ ሳይሆን ከይሁዳ አንበሳ የተነሳ ከኢየሱስ የተነሳ አታልቅስ። ሲያን ሰው ጩና በደንብ አሜን ይበል። ለምን ነው የምትጫጩት? ለምን ነው የምታለቅሱት? አለ። ማን ነው ያለው? ኢየሱስ። ከዛ ምንድነው ያለው? ብላቴናይቱ ተኝታለች እንጂ አልሞተችም። የእናንተ ነገር ተኝቷል እንጂ አልሞተም። ፊቱና በደንብ አሜን ይበል። የእናንተ ቢዝነስ ተኝቷል እንጂ አልሞተም። የእናንተ ትዳር ተኝቷል እንጂ አልሞተም። የእናንተ ጤና ተኝቷል እንጂ አልሞተም። የእናንተ ልጆች ተኝተዋል እንጂ አልሞቱም። ሰይጣን ስለ ሞት እያወራ ነው። ኢየሱስ እያወራ ያለው ስለ መኝታ ነው። ከዛ በጣም ሳቁበት ይላል። ዓለም እንዲህ ናት የሳቀችበት። we are not crazy, we are not illiterate። ስላልተማርን አይደለም፣ እብድ ስለሆንን አይደለም፣ ሌላ ስላጣን አይደለም። በአምስት ቀን ቁጭ ብለን እዚህ ቃሉን እየሰማን እየዘለን እየዘመርን ያለን የበራልን ብርሃን ስላለ ስለተገለጠልን በጣም ሳቁበት። ይሳቁበት። እነሱ ሳቃቸውን ይቀጥሉ፣ እናንተ እምነታችሁን ቀጥሉ። ይሳቁ። እስከቻሉት ይሳቁ። እስከቻሉት ያላሉ፣ ሞክ ያድርጉ፣ ያሹፉባቸው፣ ሳቃቸውን ይቀጥሉ። እናንተ ግን እመኑ። keep on believing God, keep on walking by faith። እመኑት። እግዚአብሔር አንድ ነገር ያደርጋል። እነሱ እየሳቁ ያለ ኢየሱስ እናትና አባትን ያዕቆብና ዮሐንስን ጴጥሮስን ይዞ ገባ። ለምንድን ነው ሁሉንም ይዞ ያልገባው? እምነት የላቸውም። እንዴት ከሚስቅ ሰው ጋር ትዘምራለህ? እንዴት እግዚአብሔርን ከማያውቅ ሰው ጋር ትጸልያለህ? እንዴት እምነት የሌለው ሴትና ወንድ ጓደኛ ይኖርሃል? ጽንስ አውራጅ እምነት የሌለው ፌዝለስ የሆነ ጓደኛ አይኑር። ፌዘኛ የሆነ ጓደኛ አይኑር። ሌሎቹ ላይ ተዘጋባቸው። እናት አባት ገቡ። ጴጥሮስ ዮሐንስና ያዕቆብ ገቡ። ከዛ ኢየሱስ ቀለል ባለ ቋንቋ አንቺ
ብላቴና ማለት ነው በዕብራይስጥ ጣሊታ እንሻለው ተነሽ ጆን ይዞ አስነሳ። ቀለል ባለ መንገድ የተአምራት አገልግሎት የሚጀምሩ ኃያላን ከዚህ ጉባኤ ነው። ስለባበ ናበላብ ሳይሆኑ ብዙ ሳይጮሁ ከትንሣኤው ኃይል የተነሳ ሆስፒታል ሬሳ ክፍል ገብተው የሞቱ ሰዎችን እጅ ይዘው የሚያስነሱ አንድ ሰው ይሁን አብረን አሜን ይበል። እኔ ነኝ የሚል አንድ ሰው ይሁን አብረን አሜን ይበል። አንተ እንሻለው ተነሽ ተነሳች። ምትበላው ምን አድርጓታል? ስጧት። ተነሳች። ምንድነው አንዳን ያስነሳት? እምነት you have to be crazy believers እምነት አማኝ አንድ ቃል ልትከስላችሁ ላልጨርስ ሐዋርያው ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 4 ላይ ጌታ ቃል እንዲህ ይላል። ይህን አንብቤ ጨርሳለሁ። ቁጥር 19 የመቶ ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑ በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። መቶ ዓመቱ ነው። ሳራ 90 ዓመቷ ነው። ደብል ሞኖፖዝ ላይ ወጣለች። የወር አበባ ካቆመ ሰንብቷል። ላስት 45 years የወር አበባ አይታል። ግን አብርሃም በእምነቱ አልሞተም። እግዚአብሔር የሞተውን የሳራን ማኅፀን እንደሚያለመልም ያምናል። ከዚህ የተነሳ የሰማይ አምላክ እግዚአብሔር የአብርሃምን እምነት እንደ ጽድቅ ቆጠረለት። እናምናለን አሜን። ይሄ ክርስትና ስሌት እናያለን እናምናለን። ደግሞ የዓለም ስሌት ዓለም ልታምን አሳየኝ፣ እስቲ አስቆጥረኝ፣ እስቲ ዲፖዚት ስጠኝ፣ እስቲ ቀብድ ስጠኝ። ያለ ቀብድ እናምናለን፣ በዜሮ እናምናለን፣ በባዶ እናምናለን። እግዚአብሔር ታምራት ያደርጋል። የሞተ ነገራችሁ ከዚህ ስትሄዱ ተነስቶ፣ የሞተ ጤናችሁ ተነስቶ፣ የተበላሸ ፕሮሰሳችሁ እንደገና ሪቫይቫል ያለ ሰዎች ቡና በደንብ አሜን ይበል። አማኝ አለ እስቲ ቡና በደንብ አሜን ይበል። የእምነት ሰራዊት ካለ ቡና በደንብ አሜን ይበል። ከነባሪ ከማይ ከማስቴዲያ ኢየሱስ ያድናል። ኢየሱስ ያድናል። ስለባችሁ ያለው ሰው ይበሉና ወደ ጸሎት እንግባ። እኔ አማኝ ነኝ፣ አንተስ በሉ። ደግማችሁ ጠይቁ፣ ደግማችሁ ጠይቁ፣ ደግማችሁ ጠይቁት። እምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ ለማሰኘት ከፈለግ እመን። እስቲ በደንብ አለ በባዶ መለስ ቀብዳምጣ አትበሉ። እስቲ ዲፖዚት ስጠኝ አትበሉ። በባዶ አማኝ ነህ ወይ? እኔ አማኝ ነኝ በእውነት። ሳውዝ አፍሪካ ጆሃንስበርግ ፓስተር ክሪስ እና ትልልቅ አገልጋዮች በሚሰብኩበት ስቴዲየም ኮንፈረንስ አድርጌ ያውቃል። እና ያን ኮንፈረንስ ስናደርግ የነበረን ገንዘብ 1000 ራንድ ነው። ራንድ ነው የሚባለው የሳውዝ አፍሪካ ገንዘብ ብዙዎቹ ያውቃል። 1000 ራንድ ነው። እሷን ይዘን ለአንድ ቀን 120 ራንድ የሚከፈል ስቴዲየም ተከራይ ወደዛ ሰው ቋንቋ አብደት ያን ኮንፈረንስ 4 ቀን ነው ያደረግነው። እነ ሳውንድ ሲስተሙ ከተለያየ ጉዳይ ጋር በ4 ቀን 1,500,000 ራንድ ነው የፈጀው። በዚህ አገር ምናልባት አሁን ባለው ስሌት ሲሰላ 15 ሚሊዮን ብር ማለት ነው። በሶስት ለአራት ራስን ደምረው 15 ሚሊዮን ነው። መነሻ የነበረው 1000 ነው። እንዴት እንደበዛ አላውቅም። በዛ ጥሩ ኮንፈረንስ ነው። ይቻላል። የገባው ሰው ይሁንና በደንብ አሜን ይበል። ይቻላል። ለዚሁ ሳውዝ አፍሪካ አንድ አጥቢያ ገዝተናል። 5 ሚሊዮን ራንድ እና ስንገዛ መነሻ ላይ ብዙ ሰዎች እንደምን ቆጠሩ። እንዴት ነው ወይም መግዛት የነጮች ቸርች የነበረ
እዛ የነበረንን አሰባሰብ እና ጉዞ ጀመር። ብዙ ሰዎች ተቹ። አጠገባችን የነበሩ ሰዎች የቤት ኪራይ ለመክፈል የሚንገዳገድ ሰዎች እንዴት ነው 5 ሚሊዮን ራን የነጮች ቸርች እንግዛ ብላችሁ ብትሉ ትንሽ ልክ ናችሁ? ትንሽ አእምሯችሁ አለቀቀም ማለት አለቀቀም። ገዛ እዳውን ሁሉ ጨርሰናል። ቆይ እዳው ካለቀ 4 ዓመት ሆኖታል። እግዚአብሔር ይችላል። ያም የሚያምን ሰው ይሁንና በደንብ አሜን ይበል። መካኒቱ 7 ትወልዳለች። የወደቀ ይነሳ፣ የሳተ ይመለሳል። አጭር ጸሎትና ዛሬ ገና ወደዚህ ጉባኤ መጣችሁ ኢየሱስን የወዳችሁ ጌታ አዳኝ ያላደረጋችሁ ሰዎች ካላችሁ ጸሎት ከመጀመራችን በፊት ይጃሰል ፎቅ ላይ ምድር ላይ ጌታ ማለት አዲስ ጌታ መከተል የሚፈልግ ከተለያየ ቤተ እምነት የመጣ የኢየሱስን አዳኝነት ጌትነት ከማያውቅ ቤት የመጣ ሰው ካለ እጃሳይ ተነሳ። ኢየሱስ ይወዳል። ኢየሱስ ይወድሻል። አዲስ ሰው የለም። እሺ ሁላችንም ቅዱሳንን ቆመን እንጸልያለን። ጉባኤው ይጩና ኢየሱስ ጌታ ነው ይበል። ሲጩና ኢየሱስ ጌታ ነው ይበል።